ምን ማለት ነው? አንቺ ነው የጠራሽ የለም እሷ ጋር ውስጥ እያስገባሽኝ አይመለከትሽም ትኛለሽ እንዴ? አሁን ስነ ስርዓት። ይሄ ነገር ሳላስበው ለፋጃቸው ነው እንዴ? አንተ ግን ቆይ ምን አይነት ልጅ ነህ? እንዴት ለኔ የምትዘፍነውን ዘፈን ለሌላ ሴት ትዘፍናለህ? እንዴ እኔ ምን ላድርግ ትመጫለሽ ብዬ አላሰብኩ ማለት። እንደውም እቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን እንጂ እኔ መቼ ከጅለሽ ታውቂያለሽ? እናማ በቃ ቆሜ ከምቀር ብዬ እድሌን እየሞከርኩ ነው። ብቻ ሄርሜላ አልፈልግም ማለችኝ ብለህ እሷን እየጀነጀንክ እንዳይሆን። እስካሁን እንደዛ አላሰብኩም። አንቺ ግን ቆንጆ ናት ቻሳ። እኔ አልገባኝ። አንቺ ምን ሆነሽ? ቆይ ምንስ በሆነ አንቺ ምን አገባሽ? ቆይ ትፈልጋለሽ እንዴ? እስካሁን ድረስ እንደሱ አይነት ሀሳብ አልነበረኝም። አረ ከዚህ በኋላስ? ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ አንቺ? ሰምተሻል? ለማንኛውም ቦቺ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ ምን ገዱኝ እናት አለም። ባይ ቦቺ። የኔ ሳምቡሳ የኔ ቆቀር አካሄዷ ራሱ እኮ እንዴት እንደሚያምር የኔ እርጥብ። ምን አልከኝ? ወይ የኔ ቆቀር አለሽ እንዴ? ምንድን ነው ያልከው? የኔ ቆቀር ነው ያልከው? ወይ የኔ ነገር ለምዶብኝ እኮ ነው። የኔ ሳምቡሳ ማን ነው? የኔ ትርታ ሰማኛለህ ቦቻራ፣ ካንተ እንደዚህ አይነት ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ የፍቅር ጥያቄን እስከ ዛሬ ድረስ ያልተቀበልኩ ልፈተነ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እሺ እንዴ ስለዘፈንኩላት ነው? ምን እንዳደረግ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝኖሽ። አይወት አይማማር ግን ቅጥል አደረኩሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቀጠልሽ ያሳይሻለሁ። እኔ ቦቻራ ሌላ ጊዜ ይጠራኛል ነበር እንዴ? እስቲ ቆይ ዛሬ ምን ነው? ያሬድ ላናግርህ እፈልጋለሁ። ምንድን ነው ይዘው? ቆይ አንተ ልጅ የህፃን ነገር ያስደስትሃል ልበል? ደግሞ ምን አደረኩሽ? ምንድን ነው ውጭ ሀገር የማትሄደው ልጅ ውጭ ሀገር ላይ ነው ምናምን ብለህ ማውራት? ቆይ እንደዚህ አይነት ውሸት ከአንተ ይጠበቃል? ቆይ ደግሞ እሱ ማን ነገረሽ? ማንም ይንገረኝ ማን? እሱ አንተን አይመለከትህም። ለምን እንደዛ እንዳደረግክ ልትነግረኝ ትችላለህ? በዚህ እሱን እኮ ያደረኩት ወድጄ አይደለም። እሺ ያስገደደህን አንድ ምክንያት ልትነግረኝ ትችላለህ? ምክንያቴ አንቺ ነሽ። ቆይ አንተ ልጅ ለሁሉም ነገር እኔን ምክንያት ማድረግ አይሰለችህም እንዴ? ምን ላድርግ ቤዚ? እኔም እኮ ወድጄ አይደለም። ጭራሽ ትክክል ነኝ ብለህ መልስ እየሰጠኸኝ ነው? ከነበርኩበት ነገር አንጻር የማደርገው እያንዳንዱ ነገር ለእኔ በጣም ትክክል ነበር። እንከፍ ነህ? እሺ ያሬድ። አሁን እንከፍ ነኝ። እንደውም ከዚህ በኋላ እየመጣሽ እየወቀሽ ስቀኝ አታብዥሽ። መልካም ቀን። ለራስህ መልካም ቀን።